ጀማውኑ ረፍት ላይ ሰራውትን ቪዲዮ አያችሁ ሉዊስ ኬሊ ታው በቃ እኛ ጎል የሚገባበን ቡድን አይደለን ሉዊስ ኬሊም ሆነ ማስኩዌራ ነቃ ደንገጥ በሉ እሱን ለማሳሰብ ነው የመጣሁት በቃ ከዛ ውጪ ቡድናችን አሪፍ ነው ያን ብቻ አይደለም አሁን ሰከንድ አፍ ላይ ቆንጆ ቅያሬዎችን እጠብቃለሁ እና ማስኩዌራን እጠብቃለሁ ከዛ በተጨማሪ ደግሞ ካላፊዮሪን እናካተትና ውጤቱን እንደምንገለብጠው በጣም እርግጠኛ ሆኜ ነው የምናገረው በጣም ማለት ነው ይሄ ውጤት ይቀለበሳል ጀሞ አሸንፈን ይሄን ጨዋታ የምንወጣው በጣም ኮንፊደንት ሆኛለሁ በእርግጠኝነት ነው የምነግራችሁ ለማንኛውም ጨዋታው በደንብ ግን አየህ ከማንም በላይ ነው የኔን ቡድን ማቀውል ከማንም በላይ ማለት ነው የኔን ቡድን አርሰናልን ጠንቅቄ ነው ማቆ ጠንቅቄ ማለት ነው ይሄንን ሙኒክ ልብልብ እንደሚያረጋው አቅ ነበር ገብቷል አይደለ የቡድናችን ችግር ሉዊስ ኬሊ እንደነበረ ጠንቅቄ ነበር የነገርኩ ማን ይውል እሱ ምን ቅር አድርጎ አውጣልን ቀይሮ ገባ ካላፊዮሪ ምን አይነት አሲስት አደረገ ከፊት ማርቲኔሊን ቀይረ ምን አይነት ጎል አስቆጠረልን 3-1 እየመራ ነው ገና ጫውቷ አላለቀ ማንዬ ወርከት ብያለሁ ገና እኮ ጫውቷ አላለቀም ግን ማለት ነው ልክ መጀመሪያ ረፍት ላይ እያንዳንዱ ክፍተታችን አይቼው ስለነበር እንደው መጥቼ ለአርቴታና ለሉዊስ ኬሊ እንደነገርኳቸው ነበር የተሰማኝ ማንዬ ገብቷል አይደለ ባልኩት መሰረት ደግሞ ነገሮች ሰምረው ሲሄዱልኝ አላስቻለኝም ሩጬ እናንተ ጋር መጥቷል ከማንም በላይ ነው እኔ ክለቤን ጠንቅቄ ማቀው ቲክቶክ መንደር ላይ ማካለው ማቶ ከማንም በላይ ነው ማቀው ይሄንን ቡድን የእንግሊዝ አይግረማችሁ ጀማው የእንግሊዝ አይግረማችሁ አውሮፓ ላይ ራሱ የሚያህለን የለም ይኸውልህ አውሮፓ ላይ የሚያህለን አም ግዙፍን ሙኒክን ማለት ነው እያርበተበት ነው እንገኛለን ደቂቃውና ይኸውልህ 76 ደቂቃ ይላል ይኸውልህ እኔ መድፈኛን በድምጽም በመልክም ታቀኛለህ አይደለ የዚህ ቡድን ውጤት ነኝ ማርቲኔሊን ቀይረን አስገባ ነው ጎል ወስዶ የከተተለ ሶስተኛውን ጎል ይኸውልህ ከተተለ ምን አይነት ጎል ነው ያስቆጠር ነው ይኸውልህ ምን አይነት ካውንተር አታክ አካሄድ ነው ምን አይነት ካውንተር ኢኖዌር እንዴት እንደቀነሰው ተመልከቱ በቃ ገባ ነው አዩዋ ይኸውልህ ከኛ ጋር አትሳፈጥ ይኸውልህ ማናችሁም በቃ ከኛ ጋር አሁን መነጋገር የለባችሁም ሃንግማን እገልሃለሁ እሁድ እንዳላገኝ በቃ እገልሃለሁ ነው ማለት ዝቼብ እገልሃለሁ በቃ እንዳላገኝ ሃንግማን ይቅርብ ምን አይነት ጎሎችን ነው ያስቆጠርን ያለ ነው ገብቷል ተመልከት በቃ አሁን ከኛ ጋር እንዳታወሩ ልካችን አይደላችሁ የአውሮፓ ምርጡን ቡድን ነው እየለጠለጥን ያለ ነው ከኛ ጋር አታውሩ ምርጡን ቡድን ይመቻችሁ በቃ ሁሉንም ጨዋታ እንሸነፋለን ማውራትም ራሱ ያስፈልጋል አረ እንዴት እንደሚያበሳጭ አረ በስማ ትዝ ይላችኋል አይደለ አንድ ለባዶ አሸነፍን ጊዜ ማን ነው ቤቴ መጥቶ ቢፎር አፍተር ምናምን ዘፈነማ የሆነ ቪዲዮ ላይ ዛሬ ከለቀኳቸው ቪዲዮ ላይ ማን ነው መጨረሻ ላይ ምን ብዬ ነበር አርሰናል ባየርን ፒኤስቪ ሊቨርፑልን እኔ ዲቤክን ስናስቀይመው ቲፎዞ ላይ መተህ ማየት ይችላል ብዬ ነበር ማን ነጥብ አልጥልም አሁን ማን ነው ማየት የምፈልገው ቪዲዮ ከሁሉም ጠላት ወረዳ የጭብጨባ ቪዲዮ ሃንግማን ማን ነው የፈራው እኔ እኮ ማን እዚህ ደረጃ ላይ ባየርንን መግረፍ የሚችለው ደረጃ ላይ አርሰናል ሳልደርስ 4 ዓመት ሙሉ እየገረፍኩሽ የነበርኩኝ ቡድን ነኝ 4 ዓመት 10 ተጫዋች ሆነም አልሆነም ባርሰሎና ተሸንፊ ነበር ግን ባርሰሎናና እኔ ለውጣለን ባየር ሙኒክ ምንድን ያደረገው ባርሰሎና አሰቃቂ ግርፊያ ጠብቂ ማን አረ እንዴት አባቴን የረካውት ችላለን ማን አርቴታ ትችላለን ትክክል ጎል ጠብቅ ሪካርዶ ካላፊዮሪ እና ጋብሪኤል ቴዎዶሮ ማርቲኔሊ የኛ ሚስተር ቻምፒዮንስ ሊግ ማርቲኔሊ ነው ጋይስ ሂድ ሬስ ቦበስ Get it! ኖኒ ማድዌኬ ነግሬሃለሁ ለውጡ ይመጣል ሪካርዶ ካላፊዮሪ ጌት ግባ እናውጣው this is Arsenal ምን አይነት ቅያሪ ነው ሪካርዶ ካላፊዮሪ ገባ አሲስት አረገ ሚስተር ቻምፒዮንስ ሊግ ነው እሺ የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ቴዎዶሮ ማርቲኔሊ ይባላል ኢዚ አንበሳው
ወይ ኢማኑኤል ኔቨርን ወደ ጀርመን ነው የሰደደው። ኤዌን አንበሳ ተመልከት ሸኘው ነው የምልህ የኛ ቻምፒዮንስ ሊግ የኛ ሚስተር ቻምፒዮንስ ሊግ እንደውም አድማ መውጣት ነው በአርሰናል ምክንያት አድማማ በቃ አንጩትም ከአርሰናል ጋር ማለት ነው። በቃ ፊርማ አሰባስበው ከአርሰናል ጋር አንጩትም። ለሊቨርፑል ግን የ100 ብር ቻሌንጅ ጀምረናል እንዳስመረበላቸው። ኧረ ባዳይ የሆነ ነገር ይግዙ እንዳትዬ አይዛክ ማርቲኔሊ ሶስተኛውን ጎል አስቆጠረ። ቢስሚላ መጮህ አልችልም። አንደኛ ማልቀስ አልችልም። እኔ በቃ ምንድነው ይሄ ቡድን ምንድነው አርሰናል? ወይኔ አላቅም። እኔ ራሳችሁ ጉዳይ። ይሄ ቡድን ይለያል። ምስጋና ባየር ሙኒክን ለመሰረቱት አባቶቻችን ይሁን። አርሰናል ላይ የመቀለጃ እድሉን አግኝተናል። ከስንት አንድ ነው የሚገኘው እድል በዚህ ሲዝን አግኝተናል። በአግባቡ እንጠቀመዋለን። ቢላ ያለው ቢላውን ይሳል፣ ቀስት ያለው ቀስቱን ይወጥር፣ ሽጉጥ ያለው ያቀባብል። መድፉን ዛሬን ማርከዋለን። መድፍ መግዛት የምትፈልጉም በውስጥ ጻፉልኝ። ቀይ መድፍ ማርካለን በኋላ ይኖረኛል። ወፍራም ተኳሽም አብሬ ነፃ ጊቫዌ ሰጣችኋለሁ። ከጎስት ጋር ነው የምናየው። ጎስት ሲቃጠል ጭሱን ሳመጣው ቲፎዞ ላይ መከታተል ትችላላችሁ። ቲፎዞ ዩቲዩብ ላይ እየገባችሁ ቼክ አድርጉት። የሆነ ጎስት ስቱዲዮ ጋር ነኝ። አናዘር ዋን እለዋለሁ። እዚሁ ሁኜ ከጨዋታ በኋላ አናዘር ዋን ብዬ ቪዲዮ ሰራለሁ። ይኸው ታያላችሁ። ትንና አድርጌው ይሄን ሰውዬ የተወሰነ ኪሎ ማስቀነሱ ይሆናል። ሁላችሁም ይሄን እድል መጠቀም አለባችሁ። አረ በዚህ ካልሆነ በምንም ልናገኘው አንችልም። ባየር ሙኒክ ውለታችንን ይውልልናል። ዲያዝዬ ውለታችንን ይውሉልናል። እናቃጥላችኋለን በተራችን። ፒኤስቪንም ስጥት እያደረግን ጠብቁን። ማታ ቢፎር እና አፍተር እሰራላችኋለሁ። ከጨዋታ በፊት ምን ነበረ፣ ከጨዋታ በኋላስ ምን መሰለ የሚለውንም እሰራላችኋለሁ። አመሰግናለሁ። ማይነፋቲ ቲሽ በሰላም ብንተኛ ይሻል ነበር። ወያላ ተከበቤ ወይኔ እንቅልፌ ወይኔ እሑድ ነው የምንቋጥረው። እሑድ ቲሽ እስከ 7 ሰዓት ድረስ ማለት ነው ቁጭ ብለው ሲቋጥሩ ለነበሩት የህሊና ጸሎት እናደርግላቸዋል። ባየር ሙኒክን በሜዳችን 3-1 ስጥት። አረ በስመ አብ! ኧረ እኔ በቃ እያስጠላኝ ነው እንዴ! ለምንድን ነው ማንሸነፈው? ማን ነው የሚያሸንፈን እንዴ? ወርልድ ቤስት 11 ይውጣና ማለት ይጋጠመን። ምን አይነት ጨዋታ ነው የተጫወት ነው? በኢየሱስ እንደተናገርኩት ማለት ፈርስት ሃፍ አንዳቸው ይጠናቀቃል ብያችሁ ነበር። ሰከንድ ሃፍ ላይ ሞር ድራማቲክ እናደርገዋለን። 2-1 ማርቲኔሊ ተቀይሮ ገብቶ አገባ። ማዱዌኬ በራፐር ነው የምናሸንፋችሁ። ማዱዌኬ ራፕ ያደርጋል። ገባ አገባው። ምን አይነት ጎል ነው ማን? ኤዜ ምን አይነት ፓስ ነው ያደረገው ለማርቲኔሊ? ማርቲኔሊ ማሽን ነው። ቻምፒየንስ ሊግ ላይ ማሽን ነው። እንዴት ነው የሚሮጠው? በስመ አብ! በጣም ነው የሚችለው። ማን ከቀደደው ብቻውን ነው ሄዶ ያገባው ማለት ነው። ኖየር ምንም እድል የለውም ነበር። በጣም ነው የምንችለው። ሳካ ማሪፍ ጨዋታ ነው የጨዋታው። ኤዜ በጣም የሚያምር ቲማችን በጣም ነው የሚችለው። ግን የታዘብኩት ነገር ያ ሁላ ክሮስ ጋብሪኤልን ናፈቁት። በስመ አብ! የጋብሪኤልን ቴስታ እንዴት እንደናፈቁት ያ ሁላ ክሮስ። በስመ አብ! በዚህ ሰዓት የወቅቱ የአውሮፓ ምርጡ ቡድን ነው ብዬ ማለት ነው በ10 ጣቴ የምፈርምለትን ባየር ሙኒክን አርሰናል አሸነፈው። ጋይስ አርሰናል አሸነፈው። እኔ ኮንተንቴን ብቀይር ይሻለኛል አሁን ሳስበው። ኧረ በስመ አብ! ባየር ሙኒክን አርሰናል 3-1 ሃው በስመ አብ! ሰከንድ ሃፍ ቶታሊ አርሰናል በልጦ ነበር ሙሉ በሙሉ ማለት ነው። ጎል ካስቆጠረን በኋላ ጌሙን የተቆጣጠሩበት መንገድ ላይክ ሙከራ ራሱ አልተሞከረባቸው። አንዱን ታርጌት ነው፣ እሱም ጎል የተቆጠረው ኳስ ነው። ጌሙን የተቆጣጠሩበትን መንገድ ብትል ምን ብትል ጭራሽ ኤክስፔክት አላደረኩት። ለማንኛውም ነገሮች በሙሉ ከቁጥጥር ውጭ እየሆኑ ነው። ግን አምናም ፒኤስጂን አሸንፈውታል። መጀመሪያ ላይ እንደዚህ ገብቷል። ምድብ ነው የሚባለው አይደል? የምድቡ ጨዋታ ላይ ፒኤስጂን አሸንፈውታል። ስለዚህ ሙኒክን እንመነው ጋይስ፣ ሙኒክን እንመነው። ስለዚህ ምንም አይደለም። አምናም ፒኤስጂን አሸንፈውታል። ከዛ ግን ወሳኝ ሰዓት ላይ አራግቧቸዋል። ስለዚህ አሁን የመጨረሻ እምነታችን እሱ ነው። እጅ አንሰጥም።
ይቋጠራል። 2 ፍሬ ያላችሁ በተለይ አብዛኞቻችን ጨርሰናል። 2 ፍሬ ያላችሁ ሰዎች በተለይ እናንተ ቋጠሩ። እቺ ፍሪክም እንደምትመለከቱት ተሰጥቷታል። ያው አጀንዳ አይሆንም ብዬ አስባለሁ። ምንም ማንም ቪዲዮ የሚሰራም ያለ አይመስለኝም። ተሸነፉ ብሎ ካሸነፉ ነው አጀንዳ የሚሆኑ። ደግሞ 1 ምናምን እኮ የተሰጣቸው እኮ አቋማሪ ድርጅቶች ተሰጣቸው። ኧረ በስመ ጀማው አርሰናል ከሌላ ፕላኔት የመጣ ቲም ነው። ምን አይነት አለሌ የሆነ የሚገርም ቲም ነው። ሙኒክ ላይ 3 ሙኒክ እኮ በጣም እኮ ከባድ የሚባል ቲም እኮ ነው። አርሰናል ጋር የለም ያሰፋላል፣ ቂጥን ሲፈልግ ያሰፋላል። በቃ አይሰማ ምንም የሚያደምጥ ማንንም ጋላክቲኮና ለምን ከአውሮፓ ተጣጣቅማት በጣም አርሰናል ጋር የለም ጀማው። እዛ የለመርክበት ግማማ እዛው የለመርክበት ጠና የሚለጥፈለ አርቴታ ይለያል። እንዴት ነው የሰራው? እዚህ ያገ ሙኒክ ላይ 3 ጋብሪኤል የለም እኮ ጋብሪኤል መሪያቸው የለም። ቲምበር አለ በቂ ነው። ኮንግራ ብያችኋል። ያሲፋ እንግዲህ ይገባችኋል። ይህ ዓመት የእናንተ ነው። እንደ ወያላ ግን የኔ ቋጠሮ የጣፈጠው የተስማማ ፕሮቲን የሆነው ለወያላ የተመጣጠነ ምግብ በቃ አሁን እዚህ ጋር ያለው ቆይ 3-1 ሲጻፍ ተገልብጦ ነው ወይስ እኔ ተገልብጬ ነው? ኧረ እኔ ወንድማችሁ እኮ ግራ ገባኝ እኮ እንዴ 5 ነው እሱ በደጉ ዘመን ነው። እንዴ 1 ባሉ ነው የሚቀር ወይ